ትናንትና ሳይተዋወቅ እግር ተጣጥቦ በመደብ አልጋ ተቀብሎ እርጎውን ሰጥቶ እንጀራውን ሰጥቶ የተቀባበለ ማህበረሰብ ዛሬ እንደ ጠላት እንዲተያይ ሲሆን ለምንድን ነው ተብሎ እንዴት አይጠየቅም? ምንድነው የተፈጠረው? ምንድነው የሆነው? አይደለም ኢትዮጵያዊ የሌላ ሀገር ዜጋ መጥቶ ተቀብሎ ቤቱ የሚያስተናግድ ቱሪስቶችን አስተናግዶ ቤቱ አስገብቶ አብልቶ አጠጥቶ አስደማሚ ማህበረሰብ ከሌለው ነገር ሰጥቶ የሚኖር ማህበረሰብ ነበረ። ምንድነው የሆነው ብሎ እኮ ይጠየቃል እግዚአብሔር። ምንድነው የነካን? ምንድነው ያገኘን? ምን ሆነን ነው ተብሎ ይጠየቃል እግዚአብሔር። ጠይቁ፣ እንደ ማህበረሰብ ጠይቁ፣ እንደ ግለሰብ ጠይቁ፣ እንደ ቤተሰብ ጠይቁ፣ እንደ ቤተክርስቲያን ጠይቁ። ለምንድነው ሞገስ ያጣን? ለምንድነው ክብር ያጣን? እግዚአብሔርን ያላወቀ ስራውን ያላወቀ ትውልድ ተነሳ። አመፀኛ ትውልድ፣ የፈለገውን የሚያርግ፣ ማንንም ማይሰማ፣ መሳፍንቶቹን ማይሰማ፣ የተሾሙለትን ማይሰማ፣ መሪዎቹን ማይሰማ፣ ቤተክርስቲያንን ማያከብር፣ ግዴለሽ ጌሬዳሽ የሆነ ትውልድ በምን አይነት መሰረት ላይ እንደቆምን ሳናውቅ እንደዚህ አይነት ትውልድ ሲነሳ ባለጌ፣ አመንዝራ፣ ክፉ፣ አመፀኛ፣ የማይሰማ የማይመለስ ከእግዚአብሔር ይልቅ ተድላን የሚወድ ትውልድ ይነሳ። ልክ እንደዚያው ልክ መሳፍንት ዘመን እንደነበረ ነው። አሁን ለእግዚአብሔር ክብር የሌለው እግዚአብሔርን የማይፈራ ከእግዚአብሔር ይልቅ ተድላን የሚወድ የአምልኮት መልክ ያለው ከሃዲ፣ አመንዝራ፣ እርቅን ማይሰማ፣ ገንዘብን የሚወድ ሴሰኛ ትውልድ በመዝሙር ደንስ የሚል ሊገለባበጥ የሚል የሚሴስን እግዚአብሔር ቤት ውስጥ ቁጭ ብሎ ዓለምኛ ልኑር የሚል ትውልድ ያላወቀ ትውልድ ሲነሳ እግዚአብሔርን የሚያስቀይም በጠላት ፊት መቆም ማይችል ፍንግል ማንም እንደፈለገ የሚያደርገው ትውልድ ይነሳ። መቼ ካላችሁ ያላወቀ ትውልድ